ሰላም ብያለው ወንድሞቼ እህቶቼ፣ በመላው ዓለም የምትገኙ የማውቃችሁ የምታውቁኝ፣ እግዚአብሔር ረድቶኝ እግዚአብሔር ዘመን ሰጥቶኝ ይህንን ቀን እንዳይ እድሉን ሰጥቶኝ በጋብቻ ተጣምሬ ለመኖር ጊዜው ሆኗል። በዚህ መልክ ማሳወቁ ምን ያህል ተገቢ ነው አይደለም፣ በጥልቀት ያሰብኩበት አይደለም። ይህንንም ደግሞ መልካም ዜና ለሁላችሁም ላደርስ የሚችልበት ምንም አይነት ሌላ አጋጣሚ እንደሌለኝ ስለመረዳ ባላችሁበት ቦታ ሆናችሁ እንድታመሰግኑ እድል ይፈጥራል በሚል በመጨረሻ ወደዚህ ውሳኔ ደርሼ ነው። ስለዚህ በርዕሱ ላይ እንዳያችሁት ነው ብኖርና እግዚአብሔር ቢፈቅድ በግንቦት ወር ቀን 23 2018 የሶስት ሳምንት ጊዜዎች ብቻ ነው የሚቀሩት ማለት ነው። የሚስጥረ ተክሊል ስነስርዓት ይፈጸማል ማለት ነው። እንግዲህ ይህንን ሚስጥር የምፈጽመው በሀገር ቤት ወይም ደግሞ በኢትዮጵያ ከቤተሰቦቼ ጋር፣ ከሚያውቁኝ ጋር፣ ከማውቃቸው ሰዎች ጋር፣ ከጎረቤቶቼ ጋር፣ ከወዳጅ ዘመዶቼ ጋር ሆኜ አይደለም። እዚሁ ለትምህርት በመጣሁበት በጣሊያን እንግዲህ እዚሁ ነው። በዚህ ታላቅ የደስታዬ ቀን ላይ መገኘት ለማትችሉ ሰዎች ይህንን የምስራች ባላችሁበት እንዲደርሳችሁ ከማሰብ ነው ይህንን ቪዲዮ የምሰራው። በመጀመሪያ ከምንም በላይ ለዚህ ክብር ያበቃኝን እግዚአብሔርን አመሰግናለሁ። በመቀጠል እንግዲህ ቤተሰቦቼ እግዚአብሔር ይህንን ቀን አብረን እንድናይ ስለረዳን ክብር ለሱ ይሁን። ተወልጄ ባደግኩበት አዲስ አበባ መካኒሳ አካባቢ የምትገኙ አብሮ አደጎቼ፣ ጓደኞቼ፣ በኮንሶላታ ቤት ጸሎት ውስጥ አብራችሁኝ ያደጋችሁ ያሳደጋችሁኝ ከሊቅ እስከ ደቂቅ የኮንሶላታ ማህበር አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ምዕመናን ሁላችሁም እግዚአብሔር ለዚህ ክብር ስላበቃኝ ከኔ ጋር ሆናችሁ ዕለቱን በምስጋና እንድታስቡ ይህንን ጥሪ ለእናንተ ማስተላለፍ ፈልጋለሁ። እንግዲህ አብራችሁኝ በመዋለ ሕፃናት ትምህርት ቤት ውስጥ ያደጋችሁትን ይህንን የደስታዬን መልእክት ደግሞ ለእናንተም ማስተላለፍ ፈልጋለሁ። አሁን ቤተሰቦቼ በሚኖሩበት አካባቢ ደግሞ የምትገኙትንም ጎረቤቶቼን የተወደዳችሁ የተከበራችሁ ይህንን ደግሞ ክብር እንድናይ ሁላችንንም ስለረዳን እግዚአብሔር የተመሰገነ ይሁን። በአባቴም በኩል በእናቴም በኩል ያላችሁ ዘመዶቼን ሁሉ ባላችሁበት ቦታ በምትገኙበት ቦታ ይህ ጥሪ እንዲደርሳችሁ ምኞቴም ጸሎቴም ነው። እንዲሁም በወሊሶ ቅዱስ ሉቃስ ሆስፒታል በነርሲንግ ለስራ በሄድኩበት እንግዲህ ያወቅኳችሁ የሕክምና ባለሙያዎች፣ በወሊሶ አካባቢ የምትገኙ የቅዱስ ገብርኤል ቤተክርስቲያን ምዕመናን፣ ወጣቶች፣ መዘምራን እናንተንም አስታውሳችኋለሁ። ለእግዚአብሔር ክብር እንድትሰጡ አደራ ማለት እፈልጋለሁ። አዲስ አበባ ደግሞ ተመልሼ በሰራሁበት በማዘር ትሬዛ በአስኮ ቅርንጫፍ እንዲሁም ደግሞ በ6 ኪሎ ከኔ ጋር አብራችሁ የሰራችሁ ወንድሞቼ እህቶቼ እያንዳንዳችሁን አስታውሳለሁ። ይኸው ወንድማችሁ እንግዲህ በዚህ ክብር ውስጥ እያለፈ ነው። እንኳን ደስ ያላችሁ። ስለ ሁሉም ነገር የእግዚአብሔር ስም የተመሰገነ ይሁን። ደስ ብሎኛል። ለመላው ካቶሊክ ማህበረሰብ ተንቀሳቅሼ ባገለገልኩባቸው ሀገረ ስብከቶች ሁሉ የምትገኙ ካቶሊካውያን ይህንን የምስራች ለእናንተም መንገር እፈልጋለሁ። በእርግጠኛነት መናገር የምችለው እኔን የምታውቁኝ ሰዎች ሁሉ ለእኔ ይህንን መልካም ቀን ስትመኙልኝ እንደነበረ እምነቴ ነው። በእውነት እግዚአብሔር መልካም ነው። እግዚአብሔርን የያዘ ሰው አይወድቅም። ማንም ሰው እግዚአብሔር ያየለትን ከማየት ወደኋላ አይልም። የወደፊት ባለቤቴ ኤደን አሰፋ ትባላለች። በጣም መልካም ሰው ነው እግዚአብሔር የሰጠኝ። ይኸው ነው እውነቱ። ለበርካታ ዓመታት ብዙ ነገሮች እንዲቀድሙ ለብዙ ነገሮቼ ቅድሚያ ስሰጥ ኖሬያለሁ። አሁን ጊዜው በጋብቻ ተጣምሬ የምኖርበት ሆኗል። ተስፋ አደርጋለሁ እግዚአብሔር በጋብቻ ውስጥ ደግሞ የተሻለ በረከት፣ የተሻለ የአገልግሎት ጉልበት፣ የተሻለ ሕይወት እንደሚሰጠኝ
እምነቴ ነው። ሁላችሁም በጸሎታችሁ አስቡኝ። ካላገኘሁት ነገር ቀረኝ ከምለው ቁም ነገር ያረክልኝ ስለበዛ አምላኬ ላመልክህ መጣሁ ከሰማይ።